ሰላም እንደምን አላችሁ ውድ ቤተሰቦች እንዴት ናችሁ? አሁን አንድ ነገር እያሰብኩ ነበርና አብዛኞቻችን ማለት ነው በተለይ ወጣቶች የሆኑ ሰዎች ማለት ነው ወጣቶች በሃያዎቹ በሰላሳዎቹ ምናምን ያለን ሰዎች ማለት ነው ብዙ ሰዓት የምንሸወደው ወይም ደግሞ አልስተካከልን የሚለው ወይም ደግሞ የውድቀታችን ምክንያት የሚሆነው ማለት ነው አስበን አርቀን የማሰብ አቅማችን በጣም የወረደ ስለሚሆን ይሄ ደግሞ ከየት መጣ ስንል አብዛኞቻችን የምንኖርበት አካባቢ የምንኖርበት ኢንቫይሮንመንት በጣም ዝቅ ያለ ኢንቫይሮንመንት ውስጥ ነው እየኖርን ያለ ነው እና በዛ ውስጥ ሆኖ ማሰብ ከፍ ያለ ነገር ማሰብ በጣም እየከበደን እሱን ስናስብ ደግሞ ክሬዚ ምናምን እየተባል ስለመጣንና እንደዛ ስለሆነ ኑሯችን ከፍ ብለን ማሰብ በጣም ከበደን ማለት ነው። እና በዚህ ቪዲዮ ልነግራቸው የምችለው ነገር ምንድነው ሰው የሚባለው ወይም ደግሞ የእድገታችን ምክንያት መሰረቱ ደግሞ ይሄ ነው ጋይስ። የእድገታችን ምክንያት በውድቀት ውስጥ ሆነን ትንሽዬ ኢንቫይሮንመንት ውስጥ ሆነን አሁን እዚህ ለምሳሌ የምታዩት አሁን ስቱዲዮ የለኝም። ለምሳሌ ይሄ አንድ ትንሽ ኢንቫይሮንመንት ነው፣ ግን በዚህ ኢንቫይሮንመንት ውስጥ እኔ ኮንተንት ክሬት ማድረጌን እቀጥላለሁ ብሎ መውጣት ይሄ አንድ በትንሽ ኢንቫይሮንመንት ሆኖ ትልቅ ማለም ነው። ይሄ ማለት ደግሞ ይህንን ቪዲዮ ብቻ ቀርጾ ፖስት ማድረግ ምናምን ሳይሆን ወደፊት ያለውን የሚዲያ ኢምፓክት ወደፊት ያለውን ምን ልሰራ እችላለሁ፣ ምንድነው ልለውጥ የምችለው፣ ምንድነው ቫልዩ አድ ላደርግ የምችለው በሶሳይቲ ውስጥ በሀገር ውስጥ በራሴ ህይወት ውስጥ ምን ቫልዩ አድ ላደርግ እችላለሁ የሚለውን ማሰብ መቻል ማለት ነው። ቲንክ ቢግ ሲባል እንደዛ ነው። ያው እንደምታውቁት አብዛኞቻችን ያው ከድሃና መካከለኛ ምናምን ከሚባል ቤተሰብ ነው የምንመጣው። አብዛኛው ሰው እንደዛ ነው። ሪላቲቭሊ ስለሚታይ ነው እንጂ ኦልሞስት ኦል ማለት ይቻላል እንደዛ ነው ኢትዮጵያ ውስጥና ግን እዚህ ጋር ነው አሁን ቁልፋችን ያለው ጋይስ። በእነዚህ ሲቹዌሽኖች ውስጥ በእነዚህ ኤንቫይሮንመንቶች ውስጥ ከፍ ብለን ማሰብ ስንጀምር ከፍታን ስናስብ ከፍ የማለት እድላችን ከፍ ይላል ማለት ነው። እንደዛ ካልሆነ ግን ልክ ኤንቫይሮንመንቱም ዝቅ ብሏል እኛም ዝቅ ብለን ካሰብን ነገር ተበላሸ፣ በቃ እኛም አንለወጥም፣ ለሰዎችም የሆነ ቫልዩ አድ የምናደርገው ነገር የለም ማለት ነው። እና እዚህ ጋር ሪማይንድ ላደርጋችሁ የፈለጉት ነገር ምንድነው ዌሬቨር ዩ አር ከረንትሊ ማለት ነው ያላችሁበት ቦታ ምንም ሲቹዌሽን ውስጥ ሆኑና ከፍ ብላችሁ ለማሰብ ሞክሩ። አይ ነው ይሄ ነገር ክሬዚ ሊመስል ይችላል መጀመሪያ ላይ። እንዴት ነው እኔ እንደዚህ እየኖርኩኝ ኢኮኖሚ የለኝም ምናምን ብዙ ነገር ምክንያት እናመካኛለን፣ ግን እሱ አይደለም ዋናው እንትናችን ማለት ነው። ኦፖርቹኒቲዎችን ግራብ ማድረግ የምንችለው ነገሮች ላይ መስራት የምንችለው ቅድሚያ ሀሳባችን ሲስተካከል ነው። ሀሳባችን ከተስተካከለ በኋላ ወደ አክሽን ስንገባ አይከብድንም ማለት ነው። እና ሀሳብን በቀላሉ ለማስተካከል ቀላል ላይሆን ይችላል። ሆነን ለመናገር አብዛኞቻችን ያለን ኢንቫይሮንመንት ቶክሲክ ነው በሚባል ደረጃ ከጓደኞቻችን ጋር ያለን ሪሌሽን ከሌላም ሰው ጋር ያለን ሪሌሽን በጣም ለእድገት የማይመች ሲያድግ መተረቢያ መሳቂያ ምናምን የሆነ ነገር ሲሞክር ሰው ሁሉም ሰው በቃ ሊስቅበት የሚሞክርበት ሀገር ላይ ኢንቫይሮንመንት ላይ ነው ያለነው አብዛኞቻችን። ግን ሰው የሚባለው ደግሞ በእነዚህ ሁኔታዎች እንኳን ውስጥ እያለፈ የፊውቸሩን እያሰበ የሚንቀሳቀስ ሰው ነው ማለት ነው። እና ምንም አይነት ቻሌንጅ ይኖርባችሁ ምንም አይነት ኢንቫይሮንመንት ውስጥ ሁኑ እና አስቡ። አትሊስት ሀሳባችሁን ካስተካከላችሁ በኋላ አክሽን በጣም ቀላል ነው ጋይስ። በጣም ይህንን እንደዚህ ማገጣጠም ነው። ከዛ በኋላ ኤቭሪቲንግ ቀላል ነው የሚሆነው። ሀሳባችን ግን ከፍ ብለን ማሰብ መቻል አለን። አሁን ባለን ኢንቫይሮንመንት ሊሚት መደረግ የለብንም። አሁን ባለን የገንዘብ መጠን ሊሚት መደረግ የለብንም። አሁን ባለን የእውቀት ደረጃ ሊሚት መደረግ የለብንም። ምክንያቱም እኛ ወደፊት እያደግን ነው የምንሄደው። አክቹዋሊ ብዙ ነገር እኮ እናውቃለን፣ ግን የሆነ ነገር ለመስራት በራሳችን ኮንፊደንሱም የለንም አቅሙም የለንም። የምናደርገው ራሱ አይመስለንም አብዛኞቻችን ማለት ነው። እና ይህንን ብሬክ ልናደርግ የምንችለው ደግሞ ጀስት ሀሳባችን አስተካክለን የሚጠበቅብንን ተግባር ማሲቭሊ መስራት። አክሽን ነው እዚህ ጋር ታውት ተስተካክሎ አክሽን ካልተወሰደ ደግሞ ምንም ነገር የለውም። ስለዚህ ሀሳባችን እናስተካክል የመጀመሪያው ቀዳሚው ነገር ነው። ደን አክሽን ላይ ፎከስ ነው። አክሽንን በደንብ ለመተግበር ስኬጁል ሆነን ብንሰራ በጣም ይዋጣልናል። በጣም ብዙ ነገር እንሰራለን፣ ብዙ ለውጦችን ማምጣት እንችላለን ብዬ አስባለሁ። አይ ነው ይሄንን ለማድረግ ስትሞክሩ በቃ በዛም የሆነ እንትን የሚላችሁ ነገር አለ፣ ግን ታልፉታላችሁ። የምሬ ነው የምላችሁ። መጸለይ ያስፈልጋል እንድታልፉ ስላችሁ በእኛ አቅም ሳይሆን ፈጣሪ ስለሚችል ነው የምናልፈው እንጂ እኛ አቅም ኑሮን ምናምን አይደለም። እንደምታዩት ብዙ ኢንፍሉዌንሰሮች አሉ እንደ ወርልድ ኢትዮጵያ ውስጥ ይበናሉ። እነዚያ ኢንፍሉዌንሰሮች የሆነ ሰዓት ክሽክሽ አድርጎ የሚመታቸው ቻሌንጅ ውስጥ ገብቶ ነበር፣ ግን ይህም ሁሉ ያለፉትም በቃ ስለሚቻል ነው። እና እኛም እንችላለን፣ እኛም ማለፍ እንችላለን ማለት ነው። ሀሳባችን ለማስተካከል እንጣር፣ እሱን እናስተካከል፣ ደን ወደ ተግባር እንግባ። በመካከል ቻሌንጅ አለ። ቻሌንጆችን መጀመሪያም ከመምጣታቸው በፊት ከመጡም በኋላ ደግሞ በሰላም እንዲለቀቁ እንዲፋቱን ጸሎት ያስፈልጋል። ጸሎት እናድርግ። ጸሎት እያደረጋችሁ የምትሰሩትን ስሩ። ከፍ ለማለት ሞክሩ። ይሄ በልቶ ማደር ዝም ብሎ እንደዛ ነገር ተራ ህዝብ
ሆኖ መኖር ከባድ ነገር ነው ጋይስ በዚህ ሰዓት በተለይ ማለት ነው። እና ከፍ ብላችሁ ለማሰብ ስትሞክሩ ኦፖርቹኒቲ ማግኘት ትችላላችሁ። ኢቨን ይሄ የሆነ ደካማ ነገሮችን ምንም ኬር አታደርጓቸውም እና እነሱ እናንተን ኢምፓክት አያደርጓችሁም። እናንተን አፌክት ስለማያደርጓችሁ እናንተ ስራችሁን በስትክክል መስራት ትችላላችሁ ማለት ነው። እና ሀሳባችሁን አስተካክሉ፣ ወደ ተግባር ግቡ። እኔም ደግሞ በጉዟችሁ ላግዛችሁ በጣም ዝግጁ ነኝ። ያላችሁን ሀሳብ ምን ለመስራት አስባችሁ ምን እንደከበዳችሁ አሳውቁ ኮሜንት ላይ። በውስጥም ማውራት እንችላለን። እንዲሁም ደግሞ በቪዲዮ መልክ እያዘጋጀው ላግዛችሁ ዝግጁ ነኝ ማለት ነው። ከፍ በሉ ጋይስ፣ ከፍ በሉ። ከፍ ማለት ይገባችኋል፣ ይገባናል። ከፍ ማለት እንደዚህ መሬት ለመሬት እንድንኖር ብቻ እንደዚህ እንድንኖር ብቻ አይደለም የተፈጠርነው እና ብዙ የምንሰራው አለ። በተለይ ወጣት ስትሆኑ ብዙ ኃላፊነት አለብን፣ ብዙ ሸክም አለብን። ብዙ ይህች ሀገር ሸክም የተባሉ ነገሮች ሁሉ የኛ ሁሉ ሸክሞች ናቸው እና እነሱን ነገሮች ለመስራት እነሱን ነገሮች ለማስተካከል አሁን ነው ጊዜው። ደግሞ አሁን ነው። ኤርሊ ቲዮኒ ያላችሁ፣ ሌት ቲዮኒ ያላችሁ፣ ኤርሊ ሰርቲ ያላችሁ የትም ሆኑ ብቻ ባላችሁ ሁኔታ፣ ባላችሁ ኢንቫይሮንመንት፣ ባላችሁ አክሰስ፣ ባላችሁ የእውቀት ልክ ተንቀሳቀሱ እና የሆነ ነገር ለመሞከር የሆነ ነገር ለማድረግ ሞክሩ። የሚሆነውን ታያላችሁ። እኔ አልነግራችሁም። በራሳችሁ ላይ ኤክስፐሪመንቱን ስሩት። የሚለወጠውን ያለውን ደስታ ያለውን ሳቲስፋክሽን ያለውን ሰላም ሰው ስታግዙ ምን ያክል ሳቲስፋይ እንደምትሆኑ ምን ያክል ደግሞ ስራ ለመስራት ቪዲዮ ለመቅረጽ ምን ያክል ፑሽ እንደሚያደርጋችሁ እናንተ ትወጣላችሁ ማለት ነው እና ልክ መጀመሪያ ሀሳባችን ከዛ ቀጥለን ተግባራችን እናስተካክል። ዘን የሚመጣውን ፍሩት አብረን እንበላለን። ሀሳባችሁን ኮሜንት ላይ ብጽፉልኝ ልመለስበት እችላለሁኝ። ላግዛችሁ እኔ በጣም ዝግጁ ነኝ። እናንተ ብቻ የምትሄዱበትን ቆም ብላችሁ ስቡ። ቻለንጅ አትስቡ ጋይስ። ቻለንጅ እንደው ድሮም ነበረ አሁንም አለ፣ ይቀጥላል እስከ መጨረሻው እየተባዛ ነው እንዲሁም የሚመጣ። ግን ቻለንጁን አትሊስት አታስቡ ማለት ሳይሆን ኢምፓክት እያደረገን እንደሆነ እናውቃለን። በሂደታችን በጉዟችን ውስጥ ኢምፓክት ያደረገናል። ግን እሱን በማሰብ የምናመጣው ለውጥ ስለሌለ የምንቀይረው ህይወት ስለሌለ እሱን ማሰብ ትተን ፖዚቲቭን ቀናውን መልካሙን ነገር አስበን ደን ወደ ተግባር በዛ በጎ ነገር ላይ ተንቀሳቅሰን ብዙ ነገሮች ነው የምነግራችሁ ጋይስ። ብዙ ነገር ነው የሚቀየረው በህይወታችሁ። አይታችሁ የማታውቁት ደስታ መፍሰስ ይጀምራል። ወደ ህይወታችሁ በጣም ፒስ ይመጣል። ደስታ ብቻ ደስ የሚል ስሜት ይመጣል እና በእርግጠኝነት ደግሞ ይህንን እንደምታደርጉ አምናለሁ። ይህ የሚሆነው አሁኑኑ ራሳችሁን ሎኪን አድርጋችሁ ቲንክ አባውት ዋት ዩ ሃቭ ስላላችሁ ነገር አስቡ። ደን መስራት የምትፈልጉትን ያላችሁትን ነገር በትንሿም ቢሆን ጀምሩ ጋይስ። ይኸው መጽሐፍ ግራብ አድርጋችሁ አንዷን ፔጅ ልታነቡ ትችላላችሁ እና እቺ አንድ ፔጅ ባይዘ አንድ ቪዲዮ የሰው ልጅ ሊለውጠው ይችላል። አንድ መጽሐፍ ገጽ የሰው ልጅ ሙሉ ህይወቱን ለምናምን ሰው እንዲተርፍ አድርጎ ሊቀይረው ይችላል እና በትንሿ ጀምሩ። እንቅስቃሴ ስፖርት መስራት ከጀመራችሁ አትሊስት የሆነ ዶርማችሁ ቤታችሁ ሊሆናችሁ የሆነ ጀምሩ። ገመድ ነገር አዘጋጅታችሁ መዝለል፣ ፑሻፕ ምናምን ያለውን ነገር ባላችሁ ነገር ጀምሩ። እንደዚህ ኮንተንት ክሬት ማድረግ ከሆነ ባላችሁ ስልክ የለኝም አይፎን የለኝም አትበሉ ጋይስ። ማይክ የለኝም አትበሉ። ብዙ ነገር የለኝም ስቱዲዮ የለኝም አትበሉ። ባላችሁ ነገር ለመንቀሳቀስ ሞክሩ። አም ሹር ብዙ ነገሮች እንደሚቀየሩ፣ ብዙ ነገሮች በደስታ ሰላም ያለው ብቻ እንደሚሆን ህይወታችን ተስፋ አድርጋለሁ። ይሄ የሚሆነው ከፈጣሪ እርዳታ ጋር እኛ ሀሳባችን አስተካክለን የተወሰነች ነገር መስራት ስንጀምር ነው እና ወደ ስራ ግቡ አሁን ማለት ነው። ሲዩ ጋይስ። ሀሳባችሁን ኮሜንት ላይ አድርጉ። እንገናኛለን ቀጣይ።